ከፖሎ ከኒኪ ከሊፖፕ እና ከቦሎ አፕ የተሻለ ሀላ የሚባል አፕሊኬሽን ይዤላችሁ መጥቻለሁ። ከሌሎች ለየት የሚያደርገው ምንም አይነት ኢንቨስትመንት አይፈልግም። ሌላው ደግሞ የፊት አሻራ አይወስደንም። ሌላ ደግሞ ቪዲዮ ላይ ተቀምጠን እንደ ሌሎቹ ፊታችን ማሳየት አይጠበቅብንም። ማይካችን ብቻ ኦን አድርገን መስራት ነው እና በዛሬ ቪዲዮአችን የምናየው ሀላል አፕ ምንድነው፣ እንዴት ነው የምንዘገበው፣ እንዴት ነው ዴሊ ታስካችንን የምንወስደውና እንምሰራው የሚለው ነገር በዚህ ቪዲዮ በደንብ አድርጌ አስረዳችኋለሁ። ወደ ቪዲዮአችን ከመሄዳችን በፊት ይሄንን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ፋሚሊ አዲስ የሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ። ወደ ቪዲዮአችን ስንሄድ በቴሌግራም ሆነ በዋትስአፕ ወይም በሌላ ፕላትፎርም የሀላ አፕ ሊንክ ሲላክላችሁ እንደዚህ አይነት ዳውንሎድ ቲቢካም ኤ ፓርትነር የሚጣል ከዛ ቀጥታ ወደ ጉግል ፕሌይ ስቶር ወስዶ ኢንስቶል አድርጋችሁ ኦፕን ሚላውን ትነካላችሁ ማለት ነው። ከዛ ቀጥታ ማለት ነው እንደዚህ አይነት ፔጅ ይመጣላችኋል። ሳይን ዊዝ ጉግል፣ ሳይን ዊዝ ሜል እና ሳይን ዊዝ አካውንት ሜል ማለት ነው። ከዛ እናንተ ቀጥታ ሳይን ዊዝ ጉግል ሜል ትነኩታላችሁ ማለት ነው። ከዛ በኋላ ቀጥታ ማለት ነው የኢሜይላችሁ አካውንት ዝርዝር ያመጣል። አንዱ ተጭናችሁ ትገባላችሁ ማለት ነው። ከዛ እንደዚህ አይነት ፔጅ ይመጣል። ስማችሁ፣ ጾታችሁ እና ዜግነታችሁና የልደት ቀናችሁ በርዝዴታችሁ ግዴታ ከ18 በላይ መሆን አለበት። ከዛ ኦኬ ብላችሁ ቀጥታ ወደዚህ ሀላ አፕ ፔጅ እንደምታዩት ይወስዳችኋል ማለት ነው። ከዛ በኋላ እንደምታዩት ቀለል ያለ ነው፣ በጣም ደስ የሚል ነው። ከዛ ታች ስንሄድ ሆም ሜሴጅ እና ሚ ሚል አለ። እኛው የምንገባው ሚ ሚለው ነው። ሚ ስንሄድ ላይ ያለ ስማችን ቀስት ያለችው ስንነካ ፕሮፋይላችን ውስጥ ይወስደናል ማለት ነው። ከዛ ስማችን እንድናስተካክል፣ ፎታችን እንድናስተካክል፣ በርዝዴት ከተሳሳት የሚያስተካክልልን፣ ዲታችን ከተሳሳት የሚያስተካክልን ሁሉ እዚህ ኤዲት የምናደርግበት ነው። ሌሎች አፕ ላይ ማለት ነው አንዴ እንትን ካደረግን ጀንደር ከሞላን በኋላ በርዝዴይ ሲቲያችን ሁሉ ከሞላን በኋላ ተመልሰን መሙላት አይቻልም። እዚህ ጋር ግን ደስ የሚለው የሆነ ነገር ከተሳሳትን መተን ኤዲት የምናደርግበትን እድል አመቻችተዋል ማለት ነው። ከዛ በኋላ ተመልሰን ወደ ሆም ስንገባ ማለት ነው ስለ ኮይንና ፖይንት ነው። ኮይንና ፖይንት እንዴት ነው መሰብሰብ የምንችለው፣ ዴሊ ታስካችን ምንድነው፣ የዴሊ ታስካችን ከጨረስን በኋላ እንዴት ነው ክላይም የምናደርገው የሚለው ነገር ደግሞ አንድ ባንድ እናያለን ማለት ነው። እና ሚላይ ተጭነን ታስክ ሚለው ስንገባ እንደዛ አይነት ብዙ አይነት ታስኮች ይመጣሉ ማለት ነው። እና እነዚህ ታስኮች እንዴት ነው የምንሰራቸው የሚለው ነገር ስናይ ሆስት ኦን ማይክ 2 hours for 1 hour for 2 hour ሚላለ እነዚህ ታስካችን ስንጨርስ የሚሰጠናል ለተከታታይ 7 ቀናት 6000 ፖይንት ይሰጠናል ማለት ነው። ራሳችን ሩም ስንቀመጥ ማለት ነው። ሌላው ደግሞ ሌላ ሰው ሩም ወይም ደግሞ ፓሪ ጆይን ፓሪ ስናደርግ ለ1 ሰዓት ማለት ነው 800 ፖይንት ይሰጠናል ማለት ነው። እና አሁን ደግሞ ምንድነው የምናየው እንዴት አድርገን ነው ራሳችን ሩም ገብተን መስራት የምንችለው ነው። እና አሁን ወዴት ነው የምንሄደው? ኒው ሆስት ኦን ማይክ for 1 hour ሚለው ሆም ሚለው ስንነካ ቀጥታ ወደ ራሳችን ሩም ክሬት እንድናደርግ ራሱ ይመራናል ማለት ነው። ከዛ እዛ ስንገባ ማለት ነው ስማችን እንድንጽፍ የሆነ ስም እንድንጽፍ አሁን ለምሳሌ ፈለጋችሁት ማለት ትችላላችሁ ከስማችሁ ውጪ ማለት ነው። ከዛ በኋላ ታግ ፈለጋችሁት ታግ ማለት ትችላላችሁ። ማይክ ደግሞ እንትን ብትሉት አፕላይ ወይም ፍሪ ይላል ፍሪ ያሉት። ከዛ በኋላ ይሄ ወንበራችሁ ነው፣ ስንት ወንበር እንደምትመርጡ ነው የሚያሳያችሁ። ከዛ በኋላ ታች ያለውን ነገር ደግሞ ትችላላችሁ ያውርማችሁ እንዲያሳምርላችሁ ዌልካም ማለት ትችላላችሁ። ከዛ በኋላ ፎቶአችሁ ነው የምትመርጡ። ፎቶ ቆንጆ ፎቶ ወይም የሆነ ፎቶ አርጋችሁ ቻት ሚለውን ስትጫኑት ማለት ነው ቀጥታ ወደ ሩማችሁ እንደዚህ አርጎ ይወስዳችኋል ማለት ነው። ከዛ በኋላ ግዴታ መንካት አለባችሁ፣ ላይ ያለችው አንድ ቁጥር ወንበር መንካት አለባችሁ። ከዛ ማይካችሁ ግዴታ ኦን መሆን አለበት። ሚዩት ካረጋችሁ ካጠፋችሁት ማለት ነው ማይኩ አይሰራም፣ ይቀጣችኋል ማለት ነው። ከዛ ታስክ ሚል ስትገቡ እዚህ የሚቆጥር አለ። ከዛ ደግሞ እዚህ ያያቻችሁ ማለት ነው እንትን ሲሞሉ እንደዚህ ሰዓታቸው እዚህ ጋር ክላይም ጎ ሚለው ወደ ክላይም ይቀየራል።
ክላይም ብላችሁ የቀን ታስካችሁ ጨርሳላችሁ። ከዛ ከጨረሳችሁ በኋላ ወደ ሌላ ሰው ፓሪ ሩም ማለት ነው ገብታችሁ 800 ኮይናችሁ ትሰራላችሁ ማለት ነው። እንደዛ ያረጋችሁ መስራት ትችላላችሁ። ፓርት 1 ይሄንን ይመስል ነበር። ፓርት 2 በቀጣይ እስከምንገናኝ ሰብስክራይብ በማድረግ ፋሚሊ ሆኖ አዳዲስ ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ። ይሄ መስራት ትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ወይም ደግሞ @meleetube72 ብላችሁ ቴሌግራም ላይ ማግኘት ትችላላችሁ። እስከዛ ቸር ቆዩልኝ።